በህዳር 12 ቅዱስ ሚካኤል ለባህራን ያደረገለት ነገር ታውቃላችሁ? ባህራን በግብጽ አገር አንድ እግዚአብሔር ነው የሚወድና የቅዱስ ሚካኤል ዝክር የሚዘክሩ ከደግ ቤተሰብ ተወለደ። የእግዚአብሔርን መልአክ ቅዱስ ሚካኤል የተወለደውን ሕፃን ልጅ ባረከ። ይሁን እንጂ ርኅራኄ የሌለው አንድ ባለጸጋ ልጁን ለመግደል ይፈልግ ነበር። ይህንንም በማሰብ ባህራን እናቱ በተቸገረችበት ወቅት ይህ ባለጸጋ ልጅሽን ለእኔ ስጪኝ እኔ አሳድገዋለሁ በማለት ሕፃኑን ልትሰጣቸው ይጠይቃታል። እሷም በዚያን ጊዜ ከባለጸጋው ይህን በሰማች ጊዜ ስለ ችግሯ ልጇን አሳልፋ ሰጠቻቸው። በዚያም ጊዜ ባለጸጋው ደስ አለው፣ የምፈልገውም ነገር ተፈጸመልኝ አለ። ከዚያም በኋላ በሕፃኑ ቁመት ልክ የእንጨት ሳጥን በመስራት ሕፃኑን አስገብቶ ሕፃኑን ካስቀምጠው በኋላ በባህር ላይ ጣለው። እንደ እግዚአብሔር ፍቃድ ይሆንና ግን ሳጥኑ በውሃ ላይ እየተንሳፈፈ ነበር። ያ ሳጥን ሩቅ ወደሆነ ቦታ ከደረሰ በኋላ በጎች የሚጠብቅ አንድ ጠባቂ ባየ ጊዜ ከባህር አውጥቶ ወደ ቤቱ ወሰደው። ከባህር ስላገኘው ስሙንም ባህራን አለው። ከብዙ ቀናትም በኋላ ርኅራኄ የሌለው ያ ባለጸጋ ለንግድ ወደ እነሱ አካባቢ መጣ። በዛ ቤትም መሽቶበት ስለነበር አረፈ። ባለጸጋውም ቤት ውስጥ ሳለ የበጎች ጠባቂው ባህራን ብሎ ሲጠራ ሰማው። ባለጸጋውም የበጎች ጠባቂውን ልጅህ ነው ወይ ሲል ጠየቀ። የበጎች ጠባቂም አዎ ልጄ ነው፣ ሕፃን ሳለ ከባህር ላይ አግኝቼው እንደ ልጅ አሳድገዋለሁ እና ስሙንም ባህራን አልኩት አለ። ባለጸጋውም ሊገለው አስቦ ከባህር ላይ የጣለው ብላቴና እንደሆነ ባወቀ ጊዜ በጣም ተናደደ። የበጎች ጠባቂውንም እንዲህ ሲል ለመነው፣ እባክህን ቤት ቀረስቲ መጥቼ ነበር፣ ልጅ ባህራን እንዲያመጣልኝ ላክልኛል። የበግ ጠባቂውን ባህራንን ባለጸጋው የሚያዘውን ነገር እንዲያደርግ ነገረው። ያን ጊዜ ባለጸጋው ደብዳቤ ጽፎ ላከው። ደብዳቤውም እንዲህ ይል ነበረ፣ ደብዳቤውን ይዞ የሚመጣውን ስሙ ባህራን የተባለው ልጅ ገድለ ከጉድጓድ ጣለው የሚል ነበረ። ባህራንም ወደ ተባለበት ቦታ ሄደ። በመንገድም ሳለ የመላእክት አለቃ ቅዱስ ሚካኤል በንጉሥ መልእክተኛ አምሳል ተመስሎ የት ትሄዳለህ? ምን ይዘሃል? በማለት ጠየቀው። ባህራንም የያዘውን ደብዳቤ ሰጠው። ቅዱስ ሚካኤልም በውስጡ የተጻፈውን ደብዳቤ አጠፋው። በምትኩ ደብዳቤውን ቀየረለት። እንዲህ ይል ነበር፣ ደብዳቤ የያዘውን ሰው ወደ እናንተ ልኬዋለሁ። በገንዘቤ በንብረቴ ላይ ስልጣን ሰጥቼዋለሁ። በቤቴ የወደደውን ያድርግ የሚል ነበር። ባህራንም ወደዛች ሀገር በደረሰ ጊዜ ደብዳቤውን ለሹሙ ሰጠው። ሹሙም ባነበበው ጊዜ እውነት እንደሆነ አወቀ። ያን ጊዜ ባህራን የባለጸጋውን ልጅ አግብቶ እንዲኖርና ንብረቱ በሙሉ የሱን እንዲሆን አደረጉ። ባለጸጋውም ከሄደበት ቦታ ሲመለስ ባየው ነገር ደንግጦ ወድቆ ሞተ። ባህራን ይህ ሁሉ ነገር ያደረገለት ቅዱስ ሚካኤል መሆኑን ተረድቶ የቅዱስ ሚካኤል መታሰቢያ ዝክር ሲያደርግ ኖረ።